እኔ ልህ ቢያስፈልግ ኖሮ እኮ እዚህ እንደዚህ ከናንተ ጋር በረከቴን ስለማቅ ነው ፈተናው የሚያመጣውን በረከት ስለማቅ ነው አባቶቼ ክህደትን አላስተማሩኝ መጽናትን ያስተማሩኝ እነሱ በጸጋ ውስጥ እንደነበሩ ሁሉ በህሊናዬ ውስጥ የሚቀመጣው ያ የቀድሞ የጸጋቸው ኃይል ነው ታዲያ ያ የጸጋቸው ኃይል ሲገለጥ ዛሬ የሱዳን አስማቶ ነው ሁሉም የሚሉት ይሄንን ነው ሁሉም የሚጮሁት እንደዚህ ሆነ አብረን ኖረን ከጅምሩ ጀምሮ ምን ጸልየውን ይያዩ ምን በረከክበትን ይያዩ ክደው እንደገና ሌላ ወሬ ሲያወሩ አሳፋሪ ነው እኔ አይደለም ማፍረው እነሱ በመቀኝነት ውስጥ በሚያወሩት ችግር ነው እና በእውነት ታዲያ ቅዱስ ጊዮርጊስ ያን ሁሉ መከራዎችን ተወጥቼ ዛሬ በእናንተ ፊት ለመቆም ያበቃኝ የቅዱስ ጊዮርጊስ ጽናት አስተማሪ ነው ቅዱስ ጊዮርጊስ ምንድነው በሀገሩ መቶ አለቃ አልነበር ነው አይደለም ሰማዕት ሲሆን ምናከብረው መጀመሪያስ ለሰማዕትነት ያበቃው ማን ነው በዘመኑ በርግጥ ክርስትናን ያልተቀበሉ ነበር ዛሬ በክርስትና ውስጥ እየኖርን ወደ መንፈሳዊ አረማዊነት እየተሸጋገረ ነው ለምን ይሄ ይሆናል ስንል እንግዲህ ጠላት በዛብንና በእውነት እግዚአብሔር አምላክ ምሕረቱንና ቸርነቱን ያብዛልን እንግዲህ ተመልከቱ እኔ ወጣሁት ከዚህ ነው አይደል ለምንድነው አባቶቼ እኔ ስገፋ ለምን ትገፋለህ ለምን አላሉኝም በቤተ እግዚአብሔር ባሁኑ ባሉት 2 አመቶች ውስጥ ደግሞ ወደ ቤተ እግዚአብሔር እንዳልደርስ በቃ ተዋደነና መመሪያ ወጣ በ50 ሀገረ ስብከት እንዳላስተምር ቤተ ክርስቲያን እንዳልደርስ ቅዱስ ቁርባን እንዳልወስድ ነው የተላለፈው እንደምንም ብዬ እስቲ ቅዱስ ቁርባን ልውሰድ ብዬ አንድ ቤተ ክርስቲያን ብዬ ተደወለ ይሄው ያላችሁት ሼኪ መጥቶ ቤተ መቅደስ እና እንዴት ነው ዝም ትላላችሁ ሼኪ ያረጉኝ 2-3 ጊዜ ከቤተ ክርስቲያን አባረሩኝ 2-3 ጊዜ ቅዱስ ቁርባን እንዳልወስድኩ በ50 ሀገረ ስብከት ሲበተን ምን ያደኩት እዚህ አይደለም ዘው አይደለም ቀዳማዊ አቡነ ጎርጎርዮስ በነበረው ጊዜ ይሄኛው አባታችን አቡነ ጎርጎርዮስ ካላይ አቡነ ጎርጎርዮስ አያቁኝም ለምን እንዲህ ነገር ይፈጸማል ማለት ምን ከለከላቸው ብሉ ሰባኪዎች እስከዚህ ወጥተው አልነበረም ለምንድነው እዚህ ግለሰብ ላይ ጫና የበዛው ማለት ለምን ከለከላቸው ብዙዎች አባቶች ከኔ ጋር አብረው የነበሩ ሊቀ ጳጳሳት አልሆኑ እነሱ ለምን አንደበታቸው ተዘጋ ፈርቶ አደር ስለሆነ ምክንያቱም ሰውን ፈርቼ ያገኘሁት የለም ድህነት ነው ጭራሽ ያገኘሁት እግዚአብሔርን መፍራት ጀምር ነው ኃይል ያገኘሁት ያው ቤቴን የገዛው ሳይንቲስት ነው ሰርቄ አጣልያ ወራብጄ አይደለም ምዳይ ውጻት ሰብሬ አይደለም ሳይንቲስት ነው የገዛው ይሄንንም መኪና አንድ ስዊድናዊ ነው እኔ በወጣው ከእስር ቤት በወጣው ሮብ ወጣው ሐሙስ አስረከበ ስዊድናዊ ነጩ እዚህ ገዳም የተማረ አይደለም ስዊድን እዛ የተፈወሰ ነው ነጭ ነው እንዴት ነው መግፋትን ለምንድን ነው የምንወደው ማሳደድን ለምንድን ነው የምንወደው ምን ከዚህ ምን በረከት አለው ውድቀት ነው የሚሆነው እና ለራሴ ቢሆን ኖሮ ይሄን በአለም ላይ ያለኝ ተደማጭነት ባልጨመረ ነበር ለሌላው እንድንኖር ነው እግዚአብሔር የፈጠረ ለሌላው እንድንሆን ነው እግዚአብሔር አከበረንና ስለዚህ የናንተ የመናኖቹ አባቶቻችን ፍቅር ገና ብዙ ነገር እንሰራለንና እግዚአብሔር ከናንተ ጋር ይሁን አሜን አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የተከበሩ ወንድማችን እንዲሁም አባታችን መላከ መንክራት መምህር ቀሲስ ግርማ እንዲሁም በዚህ ቦታ ያላችሁ አበው ካህናትና አባቶቻችን ወናቶቻችን ወንድሞቻችን እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ያደረሰን ክብር ምስጋና ይግባው እንግዲህ አሁን ቀደም ሲል እሳቸው የተናገሯቸው ብዙ ነገሮች አሉ እኛም ደግሞ በወቅቱ በጊዜው የምናውቀው ነገር አለ አሁን ከመምህር ግርማ ጋር በፊት እዚች ላይ ዲያቆን ግርማ ነች የምትለው
እኔም ዲያቆን ኃይለ ኢየሱስ ነበር መባል ያኔ እንግዲህ አብረን ገዳም ውስጥ ነበር። እሳቸውም ያውቃሉ። በዚሁ በዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም አብረን ተምረናል። አብረን አንሶላ ተጋፈናል። አብረን ተጋፍተናል። አብረን ተናጥቀን በልተናል። ያን ጊዜ ያ ሁሉ ግን ጥጋብ ነበረ። በእውነት መንፈስ እግዚአብሔር ያለው ጥሩ ነገር ነበረ፣ ጥሩ ስራ ነበረ። እኛም በፍቅር ነበረ። የተጋፋም ቂምና በቀል ያለው አይደለም። ያ ሁሉ ያለበት የፍቅር ነበርና ሁሉም ደግሞ እግዚአብሔር ይመስገን በሄደበት ሁሉ ዛሬ ቅድም እሳቸውም እንዳሉት በሊቀ ጵጵስናውም እንደና አቡነ ዲሜጥሮስ እንደና አቡነ ያዕቆብ እንደና አቡነ ኤልያስ ያሉ ዛሬም እንዳሙነ መልከጼዴቅ እና አቡነ አብርሃም ነው ናትናኤል ሌሎቹም ብዙ ጳጳሳት ወደ 9 ጳጳሳት በእኛ ጊዜ ብቻ ያሉ እስከ 5 ናቸው 6 አሉ። ከሳቸው ጋር አብረን ከኛ ጋር የነበሩት አባቶች ማለት ነው። እነዚህም ሁሉ ከኛ ጋር ነበሩ እና በዛ እንግዲህ ሁላችንም ያቺን የትምህርት ጊዜ ካሳለፍን በኋላ እሳቸውም በዚሁ ጸጋ ሄዱ። እኛም በድቁናውና በስብከቱ ቆየን። አሁን ደግሞ እግዚአብሔር አቆይቶ ወደዚህ ያመጣን እሳቸውም በዚህ ክብር ላይ ናቸውና ይሄንን እግዚአብሔር ቀድሞም በልጅነታችን በትምህርት ቤት ውስጥ የምንተዋወቀው የልጅነታችን ጊዜ ነው። መቼም ሰው በእናትና በአባት በውልደት በስጋ ዝምድና ብሎ ያስባል እንጂ የሃይማኖት ዝምድና ነው ትልቁ ነገር። ይሄ የስጋ ብቻ ሳይሆን የስጋው ምድራዊ ነው፣ የሃይማኖቱ ደግሞ የስጋም የነፍስም ነው፣ መንፈሳዊ ነው፣ ሰማያዊ ነው፣ የሚያልፍ አይደለም የማያልፍ ነው። ስለዚህ በምድር ላይ አንድነታቸውን ወንድምነታቸውን ፍቅራቸውን የጠበቁ ሰዎች በሃይማኖት ያሉ በእግዚአብሔር ፊት አንድነታቸው የጸና ነው፣ አንድነታቸው ያለ ነው። ስለዚህ ነው ቅዱስ ጳውሎስም ኢነድክ ማይበረነ አንድነታችንን ፍቅራችንን አንተው ያለው። መስከረም 23 ቀን 1985 ጋር ወዳጅ ሆኑ ማለት ነው። ይሄ የ2000 እና የ23 እዚህ ጋር የነበረው ግርማ እንግዲህ ተመልክቷል። እውነት ነው፣ ልክ ነው። እንግዲህ ከጥቁር እስከ ነጭ ሽበት ድረስ ስንደርስ አባቶቻችን አላወቁንም እና ባለው ሂደት ባላቸው አስተያየትና ባላቸው አመለካከት አንጻር ሲታይ ደግሞ እኔ አይደለም የማፍረው እነሱ ናቸው የሚያፍሩት። መልገጥ አናፍርም ቢሉም በህብረተሰቡ እይታ ውስጥ የሚያሳፍር ነገር ነው ያለው ነገር። ለምን በአንድ በኩል ሂዱ አስተምሩ እያሉ እየመረቁ ኮሌጅም በነበርኩ ጊዜ መተው እየባረኩ እየመረቁ ችግር ሲመጣና ችግር ሲፈጠር አላቀውም የማለት ነገር ራሱ ያሳፍራል። ከአንድ ክርስቲያናዊ ህይወት ከዚች ከነባሪቱ የእምነት ኃይል ውስጥ የማይጠበቅ ነገር ነው። ስለዚህ ለማሳፈር አይደለም እኮ ወንጌልን ያስኩት፣ ሌሎች እንዲሳቀቁ አይደለም እኮ ወንጌልን ያስኩት። እውነት ሆኖ በእውነት አሸንፈን ወንጌል አሸናፊ መሆኑን ለማረጋገጥ ነው። ስለዚህ በማንኛውም ፈተና ውስጥ እያለን እንኳን ይኸው በኩራት በቤተ እግዚአብሔር እንመላለሳለን። ቢገፉንም ቢያስወጡንም በወረቀት ቢያሳድዱንም ከደጁ አንራቅም። እግዚአብሔር ስሙ የተመሰገነ ነው። በፊትም እዚችው ትቢያ ላይ እየተንበረከክን እንደ ቸርነትህ ስንል ሌሎች ሲቀፋቸው እንዲህ ብለው ሲቆሙ እኛ ትቢያውን ልሰን ግንባራችንን አስነክተን ጸሎቱን ከጨረስን በኋላ አቧራችንን አራግፈን ምን ብለን አንተ ታውቃለህ ብለን ነው የምንሄደው። ከልብ ነው። ያቺ የልብ የሆነችውን ነገር ዛሬ ለምን እንረሳታለን? ያቺ ትቢዋ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ እድሜና ጤንነቱን ይስጥልን፣ ያቆይልን።